ሰላም ሰላም ሰላም። ይሄ ማለት ከመኝታ ቤት ስነሳ መኝታ ቤት ይመስላል። ጂፕሰን ገና መቀባቱ ነው፣ አልደረቀም። እንደምታዩት እርጥብ ነውና ጂፕሰን ከተቀባ አንድ ሳምንቱ ነውና ጓዳ ማለት መኝታ ቤቱ ይሄ ይመስላል። ይሄ ይመስላል። ኮርኒሱ በዚህ ዲዛይን ነው የተሰራው። ሙሉ ለሙሉ በዚህ ዲዛይን ነው የተሰራው። ይሄ ደግሞ ወደ ኪችን ነው። ኪችን ነው። ወደ ኪችን የሚያስገባ በር ነው። ይሄ ደግሞ በር ወደ ሳሎን የሚወስድ ነው። ቀጥታ ወደ ሳሎን ስንገባ አሁን ሳሎን ይሄ ይመስላል። ያው በዚህ ዲዛይን የተሰራው የሳሎን እና የጓዳ ዲዛይን ይለያያል። በሩ በዚህ መልኩ ነው የተሰራው። ፍሬንች ዶር ሳይሆን ራሱን የቻለው ባለ 1 ሜትር ስፋት ያለው 2 ከ40 ቁመት ያለው ሲሆን ይህ ይመስላል። በዚህ ደረጃ እዚህ ደርሷል። እና ላይቶቹ እነዚህ ናቸው። የእንትን መስቀያ ያለው መጋረጃ መስቀያ ተሰርቶለታል። ሁሉም ነገር ያው አሁን የምጠብቀው ሲደርቅ ከ2 ወር በኋላ ከ1 ወር በኋላ ቀለሙ ይቀባል። እዛ በኋላ መብራቶቹ አምፖሎቹ ይሰካካሉ። ከዛ መብራት ማጥፋት፣ ሶኬት እነዚህ ነገሮች ይገጠማል። ከዛ ቀለም የሚቀባ ይሆናል ማለት ነው። ሳሎን መሃል ሆነን ወይም ደግሞ ፊት ለፊት ሆነን ወደ ጓዳ የሚያሳይ ቀጥታ በሩ ይሄ ይመስላል። ሳሎኑ በዚህ ነው። እቃ አሁን ለምሳሌ እቃ ቤት በኩል ቢሆን ነው ለምለው ቲቪ፣ ጠረጴዛ ከነወንበሩ፣ ሶፋ፣ ብፌ የተለያዩ ነገሮች ለዚህ ቤት ይበቃል ብዬ አስባለሁ። በቂ ነው፣ ሰፊ ነው። እንግዲህ ውዷ ሚስቴ የለፋችበት የደከመችበት ላቧን ያፈሰሰችበት ብዙ ነገር ያየችበት የ3 አመት እና የ4 አመት ውጤቷ ድካማ ይሄ ይመስላል ባጭሩ። አልቆ ደግሞ አብረን የምንኖርበት መልካም ፍሬ የምናፈራበት ወልደን የምንከብድበት ወግ ማዕረግ የምናይበትና የምናሳይበት ቤት ነው ብዬ ተስፋ የምናደርግበት የሁላችንም ተስፋ ነው። ከውዷ ሚስቴ ጋር የምናልምበት የህልማችን መነሻ ነው። ይሄ ወደ ኪችን የሚያስገባ በር ነው። ኪችን በዚህ መልኩ ነው የተሰራ። ኮርኒስ አልተሰራለትም ገና ብዙ ነገር ይቀራል ኪችኑ። ይሄ ይመስላል በትንሹ። ይሄ ደግሞ በር ወደ ውጭ የሚያስወጣ ነው፣ ወደ ግቢ ማለት ነው። ውጭ ሳይሆን ወደ ግቢ የሚያስወጣ በር ነው። ግቢያችን ይሄን ይመስላል። ሰፊ ነው ግቢያችን፣ ተመስገን ነው። ችግኞች ተተክለዋል። ኮባ፣ እነ ጽጌ፣ እነ ሀሪቲ፣ ጠጅ ሳር፣ ቸንኮራ እነዚህ የተለያዩ ችግኞች ያሉበት ገና በደንብ አላደጉም ግን ጸድቋል። ሽንኩርትም አለው። እነዚህ ነገሮች አሉ።